ሰላም እንዴት ናችሁ? ኑ ቁርስም ምሳም እራትም እንደፈለጋችሁ በመፈለጋችሁት ሰዓት የምትሰሩት ልጆች የሚወዱት የኔ ልጆች የሚወዱት አሰራር ነው። የምትፈልጉትን ሳይዝ መጠቀም ትችላላችሁ። እኔ ይሄ በቂ ነው ለኔ ልጆች ለልጆቼ ነው የምሰራው። በጣም የወዱት ደስ ብሏቸው የሚመገቡት ምግብ ነው። እንደዚህ አድርገን እናብስለው። የዚህ አይነት አሰራር በጣም ቆንጆ ነው። ከለሩን ያሳምረዋል፣ ቴክስቸሩን ያሳምረዋል። እንትኑም ሳይዙን ብዝት የሚል ይመስለኛል እንደኔ። እንግዲህ በቅቤ ነው የሰራሁት። ዘይት መጠቀም ትችላላችሁ። የተጠቀምኩትን ቅባት ነው የምነግራችሁ። ያልተነጠረ ቅቤ ነው የተጠቀምኩት፣ የገበታ ቅቤ ማለት ነው። ከዛ አሁን ትንሽ ፍርፍር አድርገዋለሁ። እንደዚህ እንደሆነ አይደለም የምጠቀመው። ከዛ ከዚህ ላይ ሰላጣ እጠቀማለሁ። ሰላጣውን በጣም ስለሚወዱት ነው ልጆች። እንቁላል በመታውበት ነበር የተጠቀምኩኝ፣ ስለሚበስል ችግር የለም። ከዚህ በኋላ ምድጃውን እናጠፋለን፣ አያስፈልገንም ማለት ነው። እሺ አሁን ይሄውላችሁ ቶርትያ ከዚህ ጋር አስቀምጫለሁ። ቺዝ ትንሽዬ ቅድም የሰራነውን ምግብ አትክልት እንደዚህ በቶርትያው ሳይዝ ነው የምትጠቀሙ፣ መጠቅለሉን ማለት ነው። አሁን ይሄን እጠቀልለዋለሁ። ከዚህ ጋር የሚቀቡ ነገሮች መጠቀም ትችላላችሁ። የኔ ልጆች ስለማይወዱ ቺዝ ተጠቅሜያለሁኝ። እንደዚህ እጠቀልለዋለሁ፣ ጠብሰዋለሁ። በመጥበሻው ድስት አሁን እንቁላሉን በሰራንበት መጥበስ ትችላላችሁ። እኔ ግን በባለፈው ያሳየኋችሁ መጥበሻ ስላለኝ ከዛ ነው የምጠብሰው። እመጣለሁኝ አብስዬ። ይሄኛው ደግሞ የመጨረሻ ነው። ቺዝ የለውም፣ ቺዝ አትወድም አንደኛዋ ልጄ። ቺዝ የሌለው እንደዚህ እሰራላታለሁ ለሷ። ቀጠን አድርጋችሁ ለልጆቹ ደስ እንዲላቸው። ትልቅ ሲሆን በጣም እንትን ሲሆን ስለሚደብራቸው በጣም በቀላሉ እንደዚህ ጥቅልል ያለች ትንሽ ናት። ይሄንም አሁን ጠብሼ ይመጣለሁኝ። ይሄውላችሁ ቁርሳችን ይሄን ይመስላል። ፍሩት በየአይነቱ ነው ያላችሁን ፍሩት ማቅረብ ትችላላችሁ። የኔ ግን 4 አይነት ፍሩት አለ። ከዚህ ጋር ፕሮቲኑ አለ፣ አትክልት አለው። በጣም አሪፍ ነው እና ትህትና ብርቱካን ይሄ ምንድነው ሙዝ ብዙም አይደለችም እና እንደዚህ ቆርጬ ስሰጣት ትንሽ ይሻላታል እና እነዚህን ግን በጣም ሌላ ምግብ ባትበላ ሁሌም እነዚህን ብትመገብ ደስ ይላታል። ብርቱካን ሙዝ ላይ ግን ያው በጣም ፒኬ ነች ትልቋ ልጄ እና እንደዚህ አድርጌ ያቀርባለሁ ዛሬ። ይሄን በልተው በቃ በጣም ቆንጆ ሄልዚ ነው፣ ቫይታሚን ሲ ሁሉ ነገር አለው እና ጥሩ ነው። ሰርታችሁ እንደዚህ ተጠቀሙ። ማይ ፒኒኒ ፕረስ ላንች፣ ብሬክፋስት፣ ምሳ ሁሉንም ይሆናል፣ እራትም ይሆናል ማለት ነው። ፒኒኒ ፕረስ ራፕ ይባላል። ይሄ የኔ ምግብ ነው፣ የኛ ብራንድ ነው። ተጠቀሙ፣ ቅመሱት። ዳላስ ቴክሳስ ያላችሁ ሰዎች እና በተለያየ ፒኒኒ ፕረስ አለንና ውሰዱ። ይሄን ይመስላል የኛ ምግብ። እወዳችኋለሁ፣ አከብራችኋለሁ። ታምስ አፕ ሼር የሚለውን ንቁት። ቴንኪው። ሰላም ዋሉ። ቢ ሄልዚ ቢ ሃፒ ከልጆቻችን ጋር ባይ